ጎግል ግቡ ክሮም ላይ ግቡና ሆረስ ብላችሁ ጻፉ እስቲ ሆረስ ብላችሁ ጻፉ ስፔሊንጉን ቀይሩትና ኢጂፕሽያን ሆረስ ብላችሁ ብትጽፉ የአይን ምልክት ይሆንና ይሄ ሆኖ አይን ሆኖበት ኩል የተኳለ ነው ይሄ እኮ የሽፋሽፍቱ ምልክት ነው ይሄ እዚህ አይላሹ የሱ ምልክት ነው ይሄ ከላይ ያለው ይሄ ከላይ የምታዩት ይሄ ሶስቱ በሰይጣን ማበተኞች 666 ማለት ነው 6 ነው በሆረስ ደግሞ ስታዩት ደግሞ ቅንድብ ነው ይሄ እዚህ ጋር ያለው አይላሹ ከላይ ያለው ይሄንን ተቀንድባችሁ ወደ ላይ አደረጋችሁት የንቀት ምልክት አስመሰለ እንደዚህ ያላችሁ ነው የምትመስሉት ሳትሉ ማለት ነው እንደዚህ ሳትሉ ብላችኋል እንዲህ ሳትሉ ቅንድቡ በራሱ እንደዚህ በማለቱ የንቀት ምልክት ነው የቲቢት ምልክት ነው የዲያብሎስ የራሱን ምልክት አስቀመጠባችሁ መጀመሪያ የሚወደቀው በቲቢት ነው ከዛ እንደዚህ እንድትነቀሱ አደረጋችሁ መጽሐፈ ሄኖክ ምዕራፍ 2 ላይ ደግሞ ቅድም የሚቀነደቡ ኩል የሚኳሉና ሾሽላ የሚሞቁ አዛዚኤል የሚባለው መንፈስ ውስጣቸው አለ እሱን ያስተማራቸው ይላል እሱ ለሴቶች ያስተማረ ለወንዶች ጦር መምዘዝን ቀስት መምዘዝን ጦር መሳሪያ መስራትን አስተማረ ለሴቶች ደግሞ ኩል መኳል ቅንድብ መቀንደብና ሾሽላ መሞቅን አስተማረ ሂና ማለት ነው ሾሽላ ሂናና ሾሽላ አንድ ነው እና ታዲያ ይሄ ምንዝር ጌጥ የማን ነው የግራልቦ የጃምባር ይሄ ሁሉ እኮ እንዳለ በሙሉ እኮ በቃ ምንዝር ጌጥ ነው የምታረጉት ነገር ሁሉ ይሄ አሁን ለምሳሌ ትቀባላችሁ ቀይ ምልክት ወይም ከልብሱ ጋር ሌላም አለ ጥቋቁር ይመጣል ደግሞ አሁን የሰይጣን ማህበርተኞች ያመጡትና ሪሃና ያስተማሩት ማለት ነው እና ስትቀቡት ምንድነው ትርጉሙ ምን እንዲታይ ነው የምትፈልጉት ንግግራችሁ ነው ከንፈራችሁ ሲነቃነቅ ምን ውበት እንዲፈጥር ነው ደሜላ ሰው ሻይ መስል ለነገሩ አመጣጡ ራሱ ብንነግራችሁም ልትሰሙ አልቻላችሁም ቫምፓየሮች ናቸው ይሄን ያመጡት በእኛ ሀገር ወደ ጅብነት የሚቀየሩ ሰዎች የሰው ደም የሚመጡ የሚባሉት ወደ ሌላ ሀገር ደግሞ ስታዩት ደግሞ ወደ ተኩላነት የሚቀየሩ በጨረቃ የሚነሳባቸው ማቴዎስ ወንጌል ምዕራፍ 4 ላይ ያለው ማለት ነው በጨረቃ የሚነሳባቸውን ፈወሳቸው ይላል ለምን አጋንንት ስለሆነ ውስጣቸው ያለው እነሱ ሰዎች ናቸው ውስጣቸው ያለው ግን አጋንንት ነው ወደ ጅብነትም ወደ ተኩላም ወደ ዘንዶ የሚቀየሩ ዞሮ አካላቸውን ይቅርጻቸውን ይቀያየራል ልባቸው ግን የሰው ልብ ነው እንደነ ክርስቶፎሮስ ማለት ነው ክርስቶፎሮስ ገጸ ከልብ ነው የውሻ መልክ ነው ያለው ግን ሰው ነው እንዲያውም ሰማዕት ሆኖ ነው የሞተው ከዚህ በላይ ውሻ ነው ከዚህ በታች ደግሞ ሰው ነው እንዲያውም ልቡ የሰው ልብ ስለሆነ ሰማዕት ሆኖ ስለ ክርስቶስ መስክሮ ነው የሞተው የቅዱስ መርቆሪዎስም አገልጋይ አብሮት የሚያገለግለው የነበረው ከዚህ በላይ ውሻ ከዚህ በላይ ሰው ነበር የግብጽ ፒራሚዶች ላይ ታይቷል አንዳንድ ስዕሎች ከዚህ በላይ ቆራ ከዚህ በላይ ውሻ ተኩላ ምናምን አንበሳ የሆኑ ሰዎች አላያችሁ አሉ ነበሩ እኮ እንደዚህ አይነት ሰዎች ዝም ብሎ ተረት አይደለም ወደዚህ ስንመጣ ብዙ ጊዜ ውጭ ሀገር ላይ በተለይ በረዷማው ሀገር ላይ በረዷማው የሚበዛባቸው ሀገር ላይ ወደ ተኩላነት ነው የሚቀየሩት እና መተው ይነክሷቸውና ደማቸው መጣው ሲሄዱ የደማቸው የደሙ እዚህ ከንፈራቸው ላይ ይቀራል እና ያን ደም ለነሱ እንደ እርካታ ነው የሚቆጥሩት እርስ በርሳቸው በህዝባቸው መካከል ቁጥራቸው እየበዛ ሲመጣ የዛ የደሙ ምልክት ቫምፓየሮች እንግዲህ ያው የታወቀ ነው በሌሊት የሚንቀሳቀሱት አይደለም አሁንም እኮ የሌሊት የጨለማ ኃይል የሚባሉት አሉ እኮ ይንቀሳቀሳሉ በማታ እኮ የታወቀ ነገር ነው በገጠሩ ክልል እኮ የማይካድ ሐቅ አለ እኮ በየቦታው ላይ ስታዩ ሲቀየሩ ሁሉ የሚታዩ ሰዎች አሉ በጋድ የሚታዩ ሰዎች አሉና ተረት አድርጋችሁ የምትወስዱ ውሰዱት ችግር የለውም ምንም ችግር የለውም ያው ስለተበላችሁ ነው በመንፈሱ ስለተበላችሁ ተረት ውሸት ነው ያስብላል ለምን እንዲነቃበት ስለማይፈልግ ነው ግን ማቴዎስ ወንጌል ምዕራፍ 4 ላይ ተጽፏል በጨረቃ የሚነሳባቸውን ሰዎች ፈወሳቸው ይላል ክርስቶስ ወት በረከቱ ይደርብን ስሙ የተመሰገነ ይሁን እና ያ ሊፕስቲክ የዛ ምሳሌ ነው የምላችሁ እዛ ያንን ደም የመጠሰው ትዋይላይት የሚባለውን ቫምፓየር ትዋይላይት የሚባለውን ፊልም አይታችሁት ሊሆን ይችላል እንዲያውም እዛ ላይ ክርስቶስን ምን ያህል እንደሚሳደቡ ማየት የምትችሉት ምንድነው የነከሱት ሰው ሊፕስቲክ እንዴት እንደመጣም እዛ ላይ በደንብ ይታያል ለምን ደሙ እዚህ ላይ ይታይባቸዋል የነከሱት ሰው በስጋ አይሞትም ይቆያል እዚህ ምድር ላይ ብለው ነው የሚያስቡት አይሞትም በብር ጥይት ካልተመታ በስተቀር በብር የብር ሀብል አለ አይደል በሱ ነው ጥይቱ የሚገላቸው ተብሎ የሚታሰበው እና ምን ይላሉ እንዳይሞት አንድ ሰው ቫምፓየሮች ይንከሱት በማን ደም ነው ለዘላለም የሚኖሩት ብለው ነው የሚያስቡት በቫምፓየሮች ደም ይሄ አህዛቦች አስተሳሰብ ነው ፊልሙ ላይ እንደዛ አድርገው ነው የሰሩት ከዛ ሊሞት ሲል ግድ የለህም እኔ እንትን ልበልህ እኔ ልንከስህ እና የኛ አባል ሁን የኛ አባል ከሆንክ አትሞትም
እሺ ብሎ ከዛ አንገቱን ይሰጣል፣ ይነክሱታል። በጥይት ተመቶ ሊሞት ሲል ሊያጣጥር ሲል ከነከሰው የእነሱ አባል ሆኖ እንደገና ተኩላ ሆኖ ይኖራል ማለት ነው። ፊልሙ ላይ ነው እንግዲህ የምላችሁ። በገሃድ እንደዚህ ይሁን አይሁን አናውቅም እኛ። ዞሮ ዞሮ ደሙን ከገበረ ለምንድን ነው ታዲያ አጋንንት የማይሆነው? ይሆናል፣ ስጋ ለበስ አጋንንት ይሆናል እንጂ ያው ወደ ተኩላነት መቀየር ማለት ነው ስጋ ለበስ አጋንንት መሆን ማለት ነው። እና እንዲህ አድርገው በክርስቶስ ደም የተዋጀን ሰው በደሙ የከበረን ሰው ምንድነው በደሙ ነው ስንል እነዚህ ጋር ደግሞ በቫምፓየር ደሙ ነው የምትድኑት ብለው ደግሞ አምጥተውታል። በጣም እኮ የሚገርም ነው። እና እባካችሁ ሊፕስቲክ የምትቀቡ ሰዎች ይሄን ያክል ጣልቆ እንኳን ብዙ ነገር ማስረዳት እየተቻለ እኔ እንዳይቀፋችሁ ነው የምትወው ሁሉ ነገር። ጥፍር አሁን ለምሳሌ አዳምና ሔዋን ሲፈጠሩ እስከ 7 ዓመት ድረስ ጥፍር አልነበራቸውም። የአባቶቻችን በተለይ የመጽሐፈ ኩፋሌ አንድምታ ላይ አለ ትርጓሜው ላይ ይህ ጥፍር ሲፈጠር አልነበረም አዳም 7 ዓመት ድረስ ልክ ዕፀ በለሷን ሲበላ ሰውነቱ ላይ የነበረው ብርሃን ተገፎ ወደ ጥፍርነት ተቀየረና ቁርበት ሆነ፣ ድንጋይ ሆነ እንደዚህ። ከዛ ጥፍሩን ሲያዩት ወደ ጥፍርነት ሲቀየር እንዲያውም እያመማቸው ነበረ ጥፍር የሆነው እያመማቸው። አዳምና ሔዋን ሊያጭዱም ቅጠል ሊበጥሱም ምንም ሲሉም እጃቸውን ሲያዩት ይደነግጣሉ። ይሄን ጥፍር እኮ የመጣብን ዕፀ በለሱን ስንበላ ሰውነታችን ላይ የነበረው ብርሃን ተገፎ ወደ ጥፍርነት ተቀየረ። ስለዚህ ይሄንን ባየን ቁጥር የሰራነው ኃጢአት ትዝ ይለናል ብለው ነው የሚያስቡት። እግዚአብሔርም እንደዛ እንዲያስቡ ነው የሰጣቸው። ከለር የለውም ጥፍር አይታችሁ ከሆነ ነጭም አትሉትም ጥቁርም አትሉት፣ ጫን ስትሉት ቀይ ይሆናል፣ እንዲህ ስትሉት ያው እንደዚህ ስትሉት ከለሩን ይቀያየራል። ያው እንደዚህ ጋግላችሁ ከለር የለውም፣ ብርሃን ከለር ነው ያለው። ጫን ስትሉት ነጭ ይሆናል፣ ስትለቁት ደም አለው። እና ጥፍርን ቀለም ቀባችሁ ማለት ይሄንን ማሰብ አልፈልግም ማለት ነው። ደግሞ ቀለም የሚቀባ ግድግዳ ነው። እናንተ ግድግዳ ናችሁ እንዴ? እና በቀባችሁት ቁጥር 3 ጥፋት ነው። አንደኛ እኔ ነኝ ማሳምረው እግዚአብሔር የፈጠረው አያምርም ማለት ነው። ፈጥሮት እንኳን ቢሆን በኃጢአት ምክንያት ተቀይሮ ነው እንጂ ፈጥሮት እንኳን ቢሆን አንዳንድ ቁስል እንኳን ኪንታሮች ሲወጣብን ጠጥር ይላል እንደ ድንጋይ፣ እንደዛ ነው የሆነው እዚህ ላይ መጥቶባቸውና። ሁለተኛ ነገር ደግሞ አዳምና ሔዋን ያጠፉትን ጥፋት ማስታወስ አንፈልግም። በእርግጥ ማን አስተምሮን? ስለ ጥፍር ማን አስተምሮ? የትኛው መምህር አስተምሯል? ገብቶ በጠልቅ ብሎ ካላስተምሮ በስተቀር ማወቅ አንፈልግም። አሁንም ዕፀ በለሷን መበጠስ፣ ከትእዛዝ ውጪ መሆን፣ ማመጽ እንፈልጋለን ማለት ነው ጥፍርን መቀባት ማለት። ሶስተኛ ነገር ደግሞ ሰው እንዴት ነው እንደዚህ ተቀባብቶ የሚኖረው? ምን ማለት ነው? ኔቸር በተፈጥሮ መኖር አይቻልም? ይቻላል እኮ። የእናቶቻችን እኮ ምን አጠፋ? የእናቶቻችን እኮ ቢቀቡም እንኳን ምግብ የሚሆን ለቆዳ ምግብ የሚሆን ነው ያመጡና እኔ ማልወደውም እንጂ ቅቤውን ቁጭ ያደርጉታል። ይመጣል፣ ወዛቸው ጥልቅልቅ ይላል። ሲፈልጉ ደግሞ ሌላም ነገር እሽት አድርገው ቅጠሉ ምኑ ያደርጉታል። ከዛ ውጪ እውነት አመዳም ሆኖ መኖር ይሻላል። የዘመኑን ኮስሞቲክስ ኮተት ኮልኮሌ ተሸክሞ በቦርሳም በሰውነትም በቆዳም ተሸክሞ እንደዚህ የሚላጥ ሌላ ማስክ ለብሶ ከመሄድ እውነቴን ነው በጣም ከባድ ነው። ጥርስ ላይ ስትመጡ ሌላ፣ ሁሉ ነገር ላይ ሌላ፣ በቃ ተጨማሪ ብዙ ነገሮች አሉ። እና ባዕዱ ነው ይሄን የሚያደርገው፣ ባዕድ ነው፣ ዘምኗል ማለት ነው። በጣም ሞደርናይዝ ሆኗል። በጣም በተለይ ደግሞ ካፈርኩ አይመልሰኝ ድርቅ ማለት በቃ እንኳን አረኩ ነው። መጨረሻ ላይ ሲሸነፉ ደግ አረኩ አይደል? ልክ ሲሸነፉ እንኳን በቃ ደግ አረኩ እሰይ ምን ይጠበስ ብላችሁ አታውቁም? ልክ ስትሸነፉ ማለት ነው።